ሰላም ሰላም ተመልሰን መጥተናል። ዛሬ ደግሞ ቀለል ያለ ቺክን ዊንግ እንሰራለን። በቅድሚያ አጥበን ዘፍዝፈን አጥበን ያዘጋጀነውን ዶሮአችንን ወደ ጎድጓዳ ሳህን እንጨምራለን። እንደዚህ ወደ ጎድጓዳ ሳህናችን ከጨመረን በኋላ እንቀመማለን። አንድ የቡና ማንኪያ ታይም፣ ማንኪያ ኮረሪማ፣ ቡና ማንኪያ ጨው፣ የቡና ማንኪያ ሁሉንም ያካተለ ኢታሊያን ሲዝን፣ የበርገር ሲዝኒንግ፣ አንድ የሾርባ ማንኪያ በርበሬ፣ ማንኪያ ሮዝሜሪ፣ አንድ ሶስተኛ ዘይት በመጠቀም ወይም ግላቭስ በማድረግ በደንብ አድርገን እናዋህዳለን። እንደዚህ ሜሪኔት ካደረግነው በኋላ ፍሪጅ ውስጥ ለአንድ ሰዓት ወይም ለአንድ ቀን ከድነን እናስቀምጠዋለን። ሜሪኔት አድርገን ያዘጋጀነውን ዶሮአችንን ወደ ኤር ፍራየራችን እንጨምራለን። ዶሮአችንን ከጨመርን በኋላ 160 ዲግሪ ለ36 ደቂቃ እናበስላለን። በመጨረሻም ኤር ፍራየር ውስጥ ዶሮአችንን ካበሰልን በኋላ እንደዚህ ምስሉ ላይ እንደምታዩት በቆንጆ ሁኔታ ከካሮት ከድንች ጥብስ ጋር ከሃኒ ሃት እንዲሁም ከራንች ጋር ግን በቆንጆ ሁኔታ እናቀርባለን።